እና አሁን ለምሳሌ የዛሬው የጸሎት ፕሮግራም ሁለት የተጣሉ ቀበሌያችን ውስጥ የተጣሉ ሴቶች ነበሩ በጣም በክፉ ደረጃ ላይ የደረሱ ክስ ላይ ሁሉ የደረሱ በቃ በጣም በኃይለኝነት እንትን የሚልና ጸባቸው እስከ ቤተሰብ ድረስ ሊሄድ የሚችል ጸብ ያለባቸው የማህበረሰብ የሴቶቻችን ክፍሎች ነበሩ ያው እነሱን እኔ እንደ ሰላም አምባሳደር እናትነቴ ለሰላም አምባሳደር እናቶች ነገርኩኝ ያለው ፕሮግራም ተሰባስበን ሌላውም እንደዚሁ እንትን ብለን የምሳ ፕሮግራም ምሳም እናዘጋጃለን ያው ቡና አለ ተጣላማ ወሚታው ወሚታው ነው ሰነብታው ብለዋልና አይቅር ይበልሽ አይቅር ይበልሽ አይቅር ይበልሽ አሚን አሚን አይነ ጥላም በቃያሽም ላይ አቤትሽም ላይ ገለሌ ብለናል እንደገና አደሽ 2008 ገጠም ዳር ግብአቱ ቡና ነው በቡና ውስጥ ደግሞ ምን አለ የተለያዩ ሳር አሪቲ አሽኩቲ ብቻ ባህላችን ሊገልጹ የሚችሉ አሪቲ አሽኩቲ ያሉ ጭስ አለ የወሎ ጭስ ያ ጭስ ይጨሳል ሴርሞኒ በጣም እጅግ በጣም ደስ የሚል ሳቢ ማራኪ የሆነ በቃ አይምሮአቸውን ሰብሰብ አድርጎ ህሊናቸውን ሰብሰብ አድርጎ በደንብ አድርጎ ፈጣሪያቸውን ቢጠይቁበት ምንም ሌላ ዝባዚንኪ ነገር ሳያስቡ ፈጣሪያቸውን ባንድ ሰብሰብ አድርገው በአይምሮአቸው ሰብሰብ አድርገው የሚለምኑበት የሚጠይቁበት በዛም ደግሞ እውነት ለመናገር ፈጣሪም ያንን ሰምቶ እነዛ ነገሮች የሚጠይቋቸው ነገሮች መፍትሄ ሲሆኑ እናያቸዋለን ለምሳሌ የታመመ ሰው ሲሆን ይገባሉ ዱዓ እናርግለት እንለምንለት ፈጣሪን ጤናውን እንዲሰጠው እንለምንለት እንደዚህ ደግሞ ሐሳብ የሆነ ሐሳብ ምናምን ሲገባሽ ወይም ችግር ሲያጋጥም ይሄ ሐሳብ ይሄ ችግር እንዲፈታለት ፈጣሪውን እንለምንለት ብለው ይገባሉ ሲገቡ ግን ቅድም እንዳልኩሽ ከልባቸው ነው የሚጠይቁት ከልባቸው እዛ ያለ ሰው በተለያዩ ማህበረሰብ መስተጋብር ቅድም እንዳልኩሽ ጎሚ ወይም አለመግባባት ምናምን ካሉ አስታርቀው ዘው እርቅም አለዛ አውፍ በኝ እንዲህ ቢሻለው እንደዚህ አድርገሽ ነበር አውፍ በኝ ዛኔ እንደዚህ ያልኩሽ ሁሉ ተባብለው ቀጥታ ወደ ሴርሞኒያቸው ይገባሉ እናቴ መረባ ያልነበት ሆነ የረባ ሆነ የሰባ ፍላሷን ውድ ሆኖ ግንባሯን ከፈሪ ሆኖ እንግዶቿ ጋር ጥምትሆን አመቻ አሁ ያው ወሎ አካባቢ ላይ ገርነት የምታዩ ህዝቡ በጣም ሰላም ወዳድ ነው ክርስትናና እስልምናውም እንደዚህ በጣም የከረረ ደንበር የለውም አብረው ነው የሚያከብሩት አሁን እርፎ መረባ በዋናነት በእስልምና እምነት ተከታዮች ሱፊዝም የሚባለው እምነት ውስጥ